የባዴሳ ህዝብ አሁንም ዝምታ መርጧል። የልብ ስብራት እስከ መቼ ድረስ እንደዚህ ሆኖ ይቀጥላል? ይድረስ ለደቡብ ኢትዮጵያ ክልል መንገድና ሎጂስቲክ ሚኒስቴር፣ ይድረስ ለደቡብ ኢትዮጵያ ዋና አስተዳደር አቶ ጥላሁን ከበደ፣ እንዲሁም የወላይታ ዞን አስተዳደር አቶ ሳሙኤል ተሰማ፣ እንዲሁም የጋሞ ዞን አስተዳደር አቶ ደምሴ አድማሱ፣ እንዲሁም የኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴር አቶ አለሙ ሲሜ፣ እንዲሁም ይድረስ ለሁሉም ለኢትዮጵያ ህዝብ በሙሉ። ዛሬ ድምጽ እንድትሆኑ ሁላችሁንም እንጠይቃለን። በወላይታ ዞን ዳሞት ወረዳ በአዲስ ከተማ ከቀን ወደ ቀን የብዙዎቹ ደም እየፈሰሰ እና የብዙዎቹ ንብረት እየወደመ ይገኛል። ለአብነት ያክል ላስታውሳችሁ በትላንት ወዲያ በወላይታ ዞን ዳሞት ወረዳ በአዲስ ከተማ ወንዝ ላይ በተከሰተው አደጋ የሰው ነፍስ ባይጠፋም በንብረቱ ላይ እጅግ በጣም ከባድ አደጋ ደርሷል። እንዲሁም ከሁለት ወር በፊት በአዲስ ከተማ መነሻውን አርባ ምንጭ መድረሻውን ሐዋሳ ያደረገ ተሳቢ መኪና ከ10 ሰው በላይ ነፍስ በማጥፋት እንዲሁም 3 ቤቶችን በማፍረስ ከመኖሪያ ቤታቸው ሰዎችን ያፈናቀለ ክስተት ነበር። አንድ ሞተርና ባጃጅ ከነሹፌራቸው ጭምር ህይወቱን በመቅጠፉ ንብረቱን ጥቅም አልባ አድርጓል። ሌላኛውና የዓመቱ ትልቅ አደጋው ለሰው ለመስማት ጆሮን ጭው የሚያደርግ ክስተት ነበር። የማይቀርበት መንፈሳዊ ጉዞ ወደ ዘጊቲ አቡነ ገብረ መንፈስ ቅዱስ ከመጋቢት 3 እስከ 6 2017 ዓመተ ምህረት ክብረ በዓሉን አክብረው በማምጣት ላይ ልክ እንደነበሩ በዚች ቦታ ነበር አደጋው የተከሰተው። ከ30 በላይ ምዕመናን አሳፍሮ ሲጓዝ የነበረው መኪና በዚህ ወንዝ ነበር። ከ17 በላይ ሰዎች ሲሞቱ ከ10 በላይ ሰዎች ቀላል እና ከባድ አካል ጉዳተኛ ሆኗል። ታዲያ ከነገርኳቸው ከብዙ አደጋ ጥቂቱን ነበር። እነዚህ ሁሉም የሻሸመኔ ልጆች ነበሩ። ለዚህ መንገድ የባዴሳ ሰዎች ብቻ ሳይሆኑ ሙሉ ተሽከርካሪ ከሞተር ሳይክል እስከ ከባድ ጭነት ተሽከርካሪ ድረስ የቤት መኪና ባለቤቶችም እና በዚህ በሁሉ መኪና ተሳፍራችሁ የምትሄዱ ተሳፋሪዎች ለዚህ መንገድ ድምጽ መሆን ያስፈልጋል። ለመንገድ ብሔር የለም፣ ሁሉንም ሰው ያጋጥማል። ስለዚህ ይህ ነገር ፖለቲካ ሳይሆን ድምጽ እንድትሆኑ ይህ የግል አስተያየቴ ነው። እናንተስ ሐሳብ አስተያየት ካላችሁ በኮሜንት ጻፉልኝ። ከዜናዎቹ ጋር የቆየው ሙሴ ወንድሙ ነኝ። በሌላ ዜና እስከምንገናኝ ድረስ በሰላም ቆዩልኝ። ፈጣሪ ለምድራችን ሰላም ያድርግልን። ሰላም ይሁን ለባዴሳ፣ ሰላም ይሁን ለኢትዮጵያ፣ ሰላም ይሁን ለሁሉም ሰው።